ሰው የማይመልሰውን ጥያቄ ሰው አትጠይቅ፣ ወይ ደግሞ በህይወትሽ ሰው የማይመልስልሽን ጥያቄ ሰው አትጠይቂ። እግዚአብሔር ብቻ የሚመልሳቸው ጥያቄዎች አሉ እዚህ ምድር ላይ። ሰው ብትጠይቀውም ዝም ብሎ ጉንጭ ማልፋት አይነት ነገር፣ ትርፉ ድካም የሚሆንትን እግዚአብሔርን ልታማክረው የሚገባውን ምክር ነገር ሰው ጋር ሳይሆን እግዚአብሔር ጋር ይዘህ ብትሄድ ሞር የተሻለ ነው እና ሰው መጠየቅ ያለብህን ሰው ጠይቅ። አንተ መስራት ያለብህን አንተ ስራ። አንተ መድከም ያለብህ ቦታ ላይ አንተ ድከም። እግዚአብሔርን መጠየቅ የሚገባ ቦታ ላይ ደግሞ እግዚአብሔርን ጠይቅና በአጠቃላይ ህይወታችሁን ማስተካከል ከፈለጋችሁ የእናንተና የእግዚአብሔር ጋር ያለውን ግንኙነታችሁን በጣም ጤናማ አድርጉ። ያን ጊዜ በተስተካከለ ባለመስተካከሉም ጭምር መርካት ትጀምራለህ። ያን ጊዜ የውስጥ ሰላም ይኖራል፣ መረጋጋት ይኖርሃል። በተለይ ደግሞ ከእግዚአብሔር ጋር ስትሆን ነገሮች ተሳክተዋል ተሳኩ አይደለም ብቻ የውስጥ ሰላም አለ። ምናልባት በዚህ ዘመን ሰው እያለ የሌለበት ዘመን ቢኖር ሁሉም ማለት ባይሆንም ይሄ ዘመን ነው። ሰው እንኳን ለሰው ለራሱ መሆን ያቃተበት ዘመን፣ እየቆመ ያልቆመ፣ እየሰማ ያልሰማ፣ እያየ ማያይ ሰው የሚበዛበት ዘመን እኔንም ጨምሮ ይሄ ዘመን ነው። ሁሉንም ግን ማለት አይደለም። በጣም አስተዋይ ሰዎች አሉ፣ በጣም ስማርት ሰዎች አሉ፣ በጣም የሚገራርሙ ሰዎች አሉ። በዛው መጠን ግን እያዩ ማያዩ ሰዎች አሉ፣ እየሰሙ ማይሰሙ ሰዎች አሉ። የምትነግራቸውን ሀሳብ ከመስማት ይልቅ ቃላት የሚለቅሙ ሰዎች አሉ። ቃላት የሚለቅሙ ሰዎች ደግሞ ሀሳብ አይሰሙም። ከዛ የተነሳ በቃላቶቻቸው አንተን ይከሳሉ። እና ህይወታችሁን መስመር ማስያዝ የምትፈልጉ ከሆነ ደስተኛ፣ ሰላም፣ ፍቅር ያለበት ህይወት መኖር የምትፈልጉ ከሆነ ባላችሁ ነገር መርካት የምትፈልጉ ከሆነ ከእግዚአብሔር ጋር ያላችሁን ነገር ጤናማ አድርጉ። ለዛ ደግሞ አይ ቲንክ ራይት ታይም ይመስለኛል፣ በጣም ትክክለኛው ጊዜ አሁን ይመስለኛል። መጽሐፍ ቅዱስ የመዳን ቀን ዛሬ ነው፣ የተወደደችዋ ሰዓት ግን ይቺ ሰዓት ናት ይላልና በተለይ አይ ቲንክ ነገ ጾም ይገባልና ምናልባት የሚፈታተናችሁ የስጋ ፈቃድ ካለ ነገሮች መስመር አሊዝ ካላችሁ በህይወቴ የጠቀመኝን ነገር ነው የምነግራችሁ። በጣም ጹም። ምናልባት እስከ 9 ሰዓት ጾመ ምንም ለውጥ ካላገኘ እስከ 11 ሰዓት ጾም። እስከ 11 ሰዓት ጾመ ምንም ለውጥ ካላገኘ 24 ሰዓት ጾም። እኔ የእውነት በጣም እስከሚገርመኝ ድረስ በቀን 6-7 ሰው 8 ሰው እያየው ያማከርኩ በጣም ብዙ ቢዚ ሆኜ አስታውሳለሁ። እንደዚህ ተብሎ ባይነገርም እንኳን አንዳንድ ጊዜ 24 ሰዓት በጣም በህይወቴ የሚገራርሙ ነገሮች ነው የተስተካከሉት። የእውነት ህይወታችሁን ማስተካከል የምትፈልጉ ከሆነ አንዳንድ ጊዜ ወደዛ ወደዚህ የሚለውን ተውና ከእግዚአብሔር ጋር ያለህን ነገር ሰላም አድርገው። መጾም ጀምር፣ መረጋጋት ትጀምራለህ። መረጋጋት ስትጀምር ደግሞ በቃ ጥያቄውም ያለው አንተ ጋር ነው፣ መልሱም ያለው አንተ ጋር ነው። እና ወዳጄ ብዙ ነገር ታገኝበታለህ። የኔ እህት በጣም የሚገራርሙ ነገሮች ታገኝ። ይሄ በቃ ወደዛ ወደዚህ ማለቱን ተይና ቆም ብለሽ ከእግዚአብሔር ጋር ያለሽ ነገር አስተካኪ። በጣም መጾም ጀምሪ፣ በጣም መጸለይ ጀምሪ፣ ማውራት ጀምሪ ከእግዚአብሔር ጋር። ከዛ በኋላ ከሰው ጋር ማውራትሽን ታቆሚያለሽ። ያኔ ብቸኝነት አይሰማሽም። እና ይሄን ጥበብ ተጠቀሙት። በጣም ጥቂቶች ነው የሚያውቁት። በጣም አመሰግናለሁ። ፊት ለፊታችን ባለው እሁድ የዛሬ ሳምንት የካቲት 15 እሁድ ለታ መስቀል አደባባይ በሚገኘው ቅዱስ እስጢፋኖስ ቤተክርስቲያን በጣም ትልቅ ያገቡም ያላገቡም ሰዎች ለነሱም የተዘጋጀ ራሳችሁን የምታውቁበት ብዙ ነገራችሁን የምትቀይሩበት ስልጠና ተዘጋጅቶላችኋል። ስልጠናው ከ8 ሰዓት እስከ 10 ሰዓት ነው። እንዲሁ ደግሞ ስለ ሺህ ህንፃ 6ኛ ፎቅ ላይ ማክሰኞ ነፃ ስልጠና አለ። እሱም እንዳያመልጣችሁ። ይህን ቪዲዮ ለአንድ ሰው ቢሆን ሼር አድርጉልኝ። አመሰግናለሁ በጣም